ካንኮበር አጥር ጀርባ የጾለት ጭላንጭል ሲነሳ ከቤተ መቅደስ በሮች የጣማ ዛ ሲፈስ ከአባቶች ከንፈር የተነሳ ቡራኬ ሰማይን ሲነካ ያን ጊዜ ታሪክ አዲስ ገጹን ከፈተ። በሰማይ ላይ የተጻፈ የሚመስል ቀን በምድር ላይ የተቀረጸ የክብር ሰዓት በሕዝብ ልብ የተነደፈ የአንድነት ምልክት ሆነ። አጼ ምኒልክ በዙፋናቸው ላይ ብቻ የተቀመጡ ንጉሥ አልነበሩም። በዘመን ላይ የተተከሉ የቆራጥነት ሐውልት ነበሩ። እቴጌ ጣይቱ በቤተ መንግሥት ግርማ ብቻ የተገደበች ንግሥት አልነበረችም። በሕዝብ መካከል የተቀደሰ የልብ ብርሃን ነበረች። ከየአውራጃው የተሰበሰበው ሕዝብ አንድ አካል ሆነ። ከጎጃም የመጣ ክንድ ከሸዋ ክንድ ጋር ተጣመረ። ከትግራይ የመጣ ልብ ከወሎ ልብ ጋር ተጣመረ። ከሐረር የመጣ ፈቃደኝነት ከጎንደር ጋር ተዋሃደ። የጦር መሳሪያ ብቻ አልተሰበሰበም፣ ወኔ ተሰበሰበ፣ እምነት ተሰበሰበ፣ ክብር ተሰበሰበ፣ የትውልድ አደራ ተሰበሰበ። ከዚያ የጦር መለከት ድምፅ ከተራሮች አናት ላይ ተመላለሰ። የእምቢልታ ጥሪ ሸለቆችን አስተጋባ። የፈረስ ኮቴ ምድርን አንቀጠቀጠ፣ ሰማይን አናጋ። የጀግኖች ዜማ ሰማይን አስደነገጠ። ያን ዕለት ሰይፎች ብቻ አልተመዘዙም፣ ታሪክ ተመዘዘ። ጋሻዎች ብቻ አልተመዘዙም፣ ክብር ተነሳ። እግሮች ብቻ አልተራመዱም፣ አገር ተንቀሳቀሰ። ከሩቅ የመጣው ጠላት በቁጥር ተመካ፣ በቅር ተመካ፣ በትንቢት ተመካ፣ በትቢት ተመካ። ነገር ግን አንድ ምስጢር አልተረዳም። ኢትዮጵያ በደንበር ብቻ የምትገለጽ አገር አይደለችም። በሕዝብ ልብ የተቀረጸች የቃል ኪዳን ምድር ናት። የአድዋ ሜዳ ሰዎችን ብቻ አላየም፣ የዘመን ቆራጥነት አየ። የዓለም እይታ ሲለወጥ አየ። የጥቁር ሕዝቦች አንገት ሲቀና አየ። እንደ ማዕበል የተነሳው ሕዝብ ወደፊት ገሰገሰ። እንደ ወንዝ የፈሰሰው ወኔ እንቅፋትን አልፎ ሄደ። እንደ እሳት የነደደው ቁርጠኝነት ፍርሃትን አመድ አደረገ። በዚያ ቀን የተገኘው ድል የጦር ስኬት ብቻ አልነበረም፣ የሕዝብ አንድነት ድል ነበር። የእምነት ድል ነበር። የቆራጥነት ድል ነበር። የክብር ድል ነበር። አድዋ በድንጋይ ላይ የተቀረጸ ስም አይደለም፣ በልብ ላይ የተጻፈ ምልክት ነው። በመጽሐፍ ውስጥ ብቻ የሚነበብ ታሪክ አይደለም፣ በትውልድ ውስጥ የሚኖር መንፈስ ነው። ዛሬም ስም አንስተን ስንጠራ ወኔ ይነሳል። ታሪክን ስናነብ አንገት ቀና ይላል። ድሉን ስናስታውስ ልብ ይሞቃል። አጼ ምኒልክ የዙፋን ባለቤት ብቻ አልነበረም፣ የዘመን አርቆ አሳቢ ባለቤት ነበሩ። እቴጌ ጣይቱ የቤተ መንግሥት ብቻ ጌጥ ብቻ አልነበረችም፣ የአገር ክብር ጠባቂ ነበረች። ስለ የአድዋ ድል የዘመናት መብራት ነው፣ የነጻነት ምሰሶ ነው፣ የክብር ዘውድ ነው፣ የሕዝብ አንድነት ማህተም ነው። ክብር ለአጼ ምኒልክ፣ ክብር ለእቴጌ ጣይቱ፣ ክብር ለአድዋ፣ ክብር ለኢትዮጵያ ጀግኖች። ኢትዮጵያ ሰላምቱን ሰላማችሁ ይብዛ። ቴዎድሮስ ሽፈራው ነኝ።